ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በአማራ ክልል ውድለት በተጀመረው የብልጽግና አመራሮች እስር በስካሁኑ 250 የዞን የወረዳ አመራሮች መታሰራቸው ታወቀ። የኦሮሚያ ብልጽግናን ውሳኔ ተከትሎ ለፋኖ በሚስጥር ድጋፍ ይሰጣሉ በሚል የተጠረጠሩ የፖለቲካና የጸጥታ አመራሮች እስር በተለይ በባህር ዳር፣ ፍኖተ ሰላም፣ ደብረ ማርቆስ፣ ደባርቅ ከተሞች በስፋት እየተካሄደ ሲሆን በቀጣዮቹ ቀናት እስሩ ወደ ከፍተኛ አመራሮች ሊያመራ እንደሚችልም እየተነገረ ነው። ከ60 በመቶ በላይ የሚሆነው የአማራ የብልጽግና መዋቅር በፋኖ ተጠልፏል የሚል የግምገማ ውጤት ያላቸው የኦሮሚያ ብልጽግና አመራሮች የክልሉን መዋቅር ለማጽዳት ታማኝ የሆኑ የፌዴራልና የክልል ባለስልጣናትን ወደ ባህር ዳር መላካቸው ተሰምቷል። ከአመራሮቹ እስር በተጓዳኝ የመሳሪያ ፍቃድ ያላቸው የብልጽግና አመራሮች፣ ባለሀብቶች፣ ታዋቂ ግለሰቦችና የሀገር ሽማግሌዎች የታጠቁትን መሳሪያ እንዲያስረክቡ እየተደረጉ ሲሆን ቤት ለቤት በሚካሄድ አሰሳ ከነዋሪው ላይ መሳሪያ የመንጠቅ ዘመቻ መከፈቱም ታውቋል። የፋኖ ኃይሎች በቀጣይ መጠነ ሰፊ ጥቃት ይከፍታሉ በሚል በከተሞችና በገጠር አካባቢዎች በነዋሪው እጅ ያሉት መሳሪያዎች ከወዲሁ ካልተሰበሰቡ የፋኖን ጥቃት መመከት እንደማይቻል የአብይ አህመድ አገዛዝ ከፍተኛ ስጋት እንዳለበት ነው ለማወቅ የተቻለው። እንደ አዲስ በተጀመረው የመሳሪያ ነጠቃ ዘመቻ በአንዳንድ አካባቢዎች የተወሰኑ መሳሪያዎች መሰብሰባቸው የተገለጸ ሲሆን ዘመቻው ያልታሰበ ውጤት ሊያመጣ ይችላል የሚልም ስጋት አገዛዙ እንዳለው የአንከር የመረጃ ምንጮች ገልጸዋል። ለፋኖ ሙሉ ድጋፉን እያሳየ ያለውን ህዝብ ይበልጥ ወደ አጠቃላይ የህዝብ ንቅናቄ ይለውጠዋል፣ ህዝቡ መሳሪያውን ይዞ ይሸፍታል የሚል ፍራቻ በአገዛዙ ዘንድ እንዳለም ነው በመረጃ ምንጮች የተገለጸው። ከትላንት እሁድ ከሰዓት በኋላ ጀምሮ በአማራ ክልል በሁሉም የመንግስት ባለስልጣናትና በዋነኝነትም በጸጥታ አመራሮች ላይ የሚካሄደው እስር መሳሪያቸውን ተነጥቀው በካምፕ የሚቆዩ እረፍት እንዲወጡና ክትትል እንዲደረግባቸው ከስራ እንዲሰናበቱና ክትትል እንዲደረግባቸው የተደረጉ ሲሆን ታስረው ምርመራ የሚደረግባቸው ወደ ብር ሸለቆ ወታደራዊ ካምፕ፣ ወደ ዳንግላ ልዩ ኃይል ማሰልጠኛና ባህር ዳር ወደሚገኘው መከላከያ ኮንስትራክሽን ድርጅት ወታደራዊ ካምፕና ወደ ሌሎች ማጎራ ጣቢያዎች እየተወሰዱ እንዳለም ነው ያገኘነው መረጃ የሚያመለክተው። በአሁኑ ሰዓት ባህር ዳር በሚገኘው በመከላከያ ኮንስትራክሽን ድርጅት በርካታ የብልጽግና የዞንና የወረዳ አመራሮች በተለይም የጸጥታ መዋቅር አመራሮች መታሰራቸው ታውቋል። የኦሮሚያ ብልጽግና ከወራት በፊት ባደረገው ግምገማ በአቶ ገዱ አንዳርጋቸውና በአቶ ደመቀ መኮንን ኔትወርኮች የተያዘውን የአማራ ብልጽግና መዋቅርን መበጣጠስ ካልተቻለ የአማራ ክልል ጉዳይ ለፌዴራል መንግስቱ ስልጣን ከፍተኛ አደጋ እንደሚሆን በግልጽ ማስቀመጡ የሚታወስ ነው። የፋኖን ኃይል ከክላሽ እስከ ከፍተኛና ከባድ መሳሪያዎች እንዲታጠቅና አቅሙ እንዲገዝፍ ያደረጉት እነዚህ በሁለቱ ግለሰቦች የሚዘወሩት መዋቅሮች እንደሆኑ ያመነው የኦሮሚያ ብልጽግና ከቀበሌ እስከ ወረዳ፣ ዞን፣ ክልልና ፌዴራል ድረስ የተዘረጉ የሁለቱ ግለሰቦችን ኔትወርኮች በመምታት ሙሉ በሙሉ አቶ ተመስገን ጥሩነህ የሚቆጣጠረው ኔትወርክ የበላይ እንዲሆን ለማድረግ ላለፉት 8 ወራት በርካታ ስራዎች ቢሰሩም የአቶ ተመስገን ጥሩነህን ኔትወርክ ለመትከል እንዳልተቻለ ነው መረጃዎች የሚጠቁሙት። የኦሮሚያ ብልጽግና አቶ ተመስገን ጥሩነህን የአማራ ክልል የፖለቲካ አውራ አድርጎ ለማውጣት የጀመረው የምንጠራና የማጽዳት እርምጃ ውጤታማ ባለመሆኑ ክልሉን ለመቆጣጠር ብቸኛ መፍትሄ ከፍተኛ ወታደራዊ ዘመቻ ማካሄድ እንደሆነ በማመን ሲንቀሳቀስ እንደቆየም ታውቋል። በተደጋጋሚ በዘመቻ የከፈታቸው ወታደራዊ ጥቃቶች ውጤት ያላመጡለት የአብይ አህመድ አገዛዝ አሁንም የመጨረሻ በሚል በከፈተው ጥቃት ከፍተኛ ኪሳራን እያስተናገደ እንደሆነም ከየቦታው የሚደርሱን መረጃዎች ያመለክታሉ። የሰሞኑ የአመራሮች እስርና የመሳሪያ ነጠቃ ዘመቻ ይበልጥ ውድቀት ያስከትላል የሚል አስተያየት በግምገማ መድረክ ላይ ቢነሳም ምርጫ የለንም ባለ በሌለ ኃይል የመጣብንን አደጋ ካልቀለበስ ነው ብልጽግናን በአማራ ክልል አፍርሰን ፌዴራል መንግስቱን ልናስቀጥል አንችልም የሚል ምላሽ ከአብይ አህመድ እንደተሰጠም ለማወቅ ተችሏል።
ይህ በእንዲህ እንዳለ በሰማይ በድሮንና በጀት በምድር በከባድ መሳሪያዎች የታገዘ ሰራዊት በማሰማራት የመጨረሻ ዙር ጥቃት የከፈተው የአብይ አህመድ አገዛዝ ከተለያዩ የአገሪቱ ክፍሎች ተቋማትን የሚጠብቁ ክፍለ ጦሮችን በማንሳት ወደ አማራ ክልል እያስገባ መሆኑ ታወቀ። የአባይን ግድብ የሚጠብቀው ክፍለ ጦር ሙሉ በሙሉ ተነስቶ ዳንግላ መግባቱን የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። በአሁኑ ሰዓት ግድቡ በአነስተኛ የፌዴራል ኃይል እየተጠበቀም እንዳለ ተመልክቷል። የአብይ አህመድ አገዛዝ ለባለስልጣናትና ለቁልፍ የስርዓቱ ሰዎች ደህንነት ያዋቀረውን የሪፐብሊካን ጋርድ ሰራዊትን በአማራ ክልል ያሰማራ ሲሆን በአብዛኛው ባህር ዳርንና ጎንደርን የሚጠብቀው ይኸው የሪፐብሊካን ጋርድ መሆኑ ታውቋል። ከሶማሌ ክልል አብዛኞቹን ክፍለ ጦሮች ወደ አማራ ክልል ሲያጓጉዝ የሰነበተው የአብይ አህመድ አገዛዝ በትግራይ ከኤርትራ ጋር በሚያዋስኑት አካባቢዎች የሰፈረውንም የሰራዊቱን ክፍል ወደ አማራ ክልል ማስገባቱን የደረሰን መረጃ ያመለክታል። በኢትዮጵያ በአሁኑ ጊዜ በአራቱም የድንበር አካባቢዎች የሀገር መከላከያ ሰራዊት እንደማይገኝና ሙሉ በሙሉ ወደ አማራ ክልል እንዲገባ መደረጉን ለማወቅ ተችሏል። በጎረቤት ሀገራት ያሉ መንግስታዊና የተለያዩ የታጠቁ ኃይሎች ክፍት በሆነው የኢትዮጵያ የድንበር አካባቢዎች ሰተት ብለው በመግባት የኢትዮጵያ ይዞታዎችን የተቆጣጠሩ ሲሆን የወርቅና ሌሎች ማዕድናትን በማውጣት ወደ ሀገራቸው እያስገቡ መሆኑ በስፋት ሲገለጽ ቆይቷል። የአማራው ክልልን ጦርነት ማሸነፍና ክልሉን መቆጣጠር የፌዴራል መንግስቱን ህልውና ዋስትና የሚያረጋግጥ እንደሆነ ያመነው የአብይ አህመድ አገዛዝ ሁሉም ነገር ወደ አማራ ክልል እንዲዞርና ዘመቻውን እንዲያጠናክር ከውሳኔ ላይ መድረሱን ነው ለማወቅ የተቻለው። በኦሮሚያ ክልል የሚገኙ የሚሊሻ አባላት ወደ ተለያዩ ማሰልጠኛ ካምፖች ተወስደው ወታደራዊ ስልጠና እየተሰጣቸው ሲሆን በሙርኮ የተያዙ የኦሮሞ ነጻነት ሰራዊት አባላትም ቡልቡላ ወደሚገኘው ማሰልጠኛ ካምፕ መግባታቸውን የደረሰን መረጃ ያመለክታል። ይህ በእንዲህ እንዳለ በተለያዩ የአማራ ክልል አካባቢዎች በአብይ አህመድ አገዛዝ የተከፈተውን ጥቃት በመመከት በመልሶ ማጥቃት በርካታ ድሎችን እያገኙ መሆኑን የፋኖ ኃይሎች አስታወቁ። እሁድ ዕለት ባህር ዳር አቅራቢያ ቅንባባ በተባለ አካባቢ በደፈጣ ጥቃት በርካታ ያገዛዙ ሰራዊት አባላት መደምሰሳቸውን የጣና ብርጌድ በላከልን መረጃ ላይ ተገልጿል። በሰሜን ሸዋ አንኮበርን ጨምሮ በርካታ አካባቢዎች በፋኖ ቁጥጥር ስር መውደቃቸው እየተነገረ ነው። ወደ አዲስ አበባ ቀረብ ያሉና ከኦሮሚያ ክልል ጋር የሚያዋስኑ የአማራ ክልል አካባቢዎች በስፋት በፋኖች እየተያዙ መሆናቸውንም መረጃዎች ያመለክታሉ። ከሱዳን ጋር የሚያዋስነውን የድንበር ኮሪደር የተነጠቀው የአብይ አህመድ ሰራዊት ሰሞኑን በመተማ ዮሐንስ ገንዳዋና ኮኪት ላይ የከፈተው ጥቃት የተመከተ ሲሆን በከፍተኛ ሜካናይዝድ ጦር ተንቀሳቅሶና በጦር ጀቶች ታግዞ የመጣውን ይህንን ሰራዊት በመልሶ ማጥቃት ከፍተኛ ጉዳት እንዳደረሰበት የአማራ ፋኖ ጎንደር ዕዝ አስታውቋል። የፋኖ ኃይሎች በተቆጣጠሩባቸው አካባቢዎች ከህዝቡ የተውጣጡ አስተዳዳሪዎችን በማስመረጥ ላይ መሆናቸውም እየተገለጸ ነው። በደማቅ ሁኔታ የሚከበረው የግሸን ማርያም በዓልም ዘንድሮ በፋኖ ቁጥጥርና ጥበቃ ስር በድምቀት መከበሩን ያገኘነው መረጃ ያመለክታል። በተያያዘ ዜና አራቱ የፋኖ አደረጃጀቶች ወቅታዊ ጥሪ በማቅረብ የአማራ ህዝብ በእጁ የሚገኘውን ማንኛውንም መሳሪያ በመያዝ ወደ ትግል ሜዳ እንዲገባ ጠይቀዋል። የአማራ ፋኖ በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎና የአማራ ፋኖ ሸዋ ዕዝ በጋራ ባወጡት አስቸኳይ ወቅታዊ መልእክት የአማራን ህዝብ ሊያጠፋው የገባውን የአብይ አህመድ ሰራዊትን በመፋለም ህልውናውን እንዲያስጠብቅ ጥሪ አድርገዋል። ከመጪው መስከረም 23 ጀምሮ በመላው የአማራ ክልል አካባቢ መንገዶች ዝግ እንደሚሆኑም የፋኖ ኃይሎች ጥብቅ መመሪያ ማስተላለፋቸውን ነው የደረሰን መረጃ የሚያመለክተው። በኦሮሚያና በቀድሞ የደቡብ ክልል ስር በነበሩ አካባቢዎች አስገዳጅ ወታደራዊ ምልመላ መጀመሩ ታወቀ። በሺዎች የሚቆጠሩ በምስራቅና ምዕራብ ሐረርጌ የሚኖሩ ወጣቶች አስገዳጅ ምልመላውን በመሸሽ ወደ አቅራቢያ የሶማሌ ክልል መግባታቸው ታውቋል። ግብጽና ሶማሊያ ተባብረው ኢትዮጵያን ሊወሩ ነው በሚል ቅስቀሳ እየተደረገ ያለው አስገዳጅ ምልመላ በአማራ ክልል በከፍተኛ መጠን እየተመናመነ የመጣውን የመከላከያ ሰራዊትን አቅም
ለማጠናከር እንደሆነ ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። የግብጽና የአብይ አህመድ አገዛዝ የገጠማቸውን ውስጣዊ ቀውስ ለማምለጥ በሚል እየተጠቀሙት ያለው የማስቀየስ ስትራቴጂ መሆኑ እየተነገረ ባለው የሰሞኑ ፍጥጫ የአብይ አህመድ አገዛዝ ከፍተኛ የተዋጊ ቁጥር ለማግኘት ከፈተው አስገዳጅ የምልመላ ዘመቻ የኦሮሚያ ክልል ላይ ያነጣጠረ ሲሆን ለጊዜው ጋቸና ሲርና በተሰኘ ኢመደበኛ መዋቅር ስር የሚታቀፉ መሆናቸው ተመልክቷል። የማዳበሪያ አቅርቦትን ከመከልከል አንስቶ ማንኛውንም የመንግስት አገልግሎት የመንፈግ እንዲሁም እንደ እስር የመሳሰሉ ቅጣቶች አስገዳጁን ምልመላ ተፈጻሚ ለማድረግ በአገዛዙ በኩል እየተወሰዱ ያሉ እርምጃዎች መሆናቸው ታውቋል። ግብጽና ሶማሊያ ልትወረን ነው በሚል ምክንያት ሰራዊት መመልመል የተፈለገው ፋኖን ለመዋጋት በተደጋጋሚ በአገዛዙ ተደርገው የነበሩ ይፋዊ ያልሆኑ ጥሪዎች በቂ ምላሽ ስላልተሰጣቸው እንደሆነ የገለጹት የአንከር ሚዲያ ምንጮች የሰሞኑ የአፍሪካው ቀንድ ፍጥጫ ብሔራዊ ስሜትን በመኮርኮር ከፍተኛ ቁጥር ያለው ወታደር ለማግኘት የሚያስችል ነው የሚል ውሳኔ በአብይ አህመድ አገዛዝ መወሰዱ መሆኑ ተመልክቷል። ይህንን አስገዳጅ ምልመላ በመሸሽ በሺዎች የሚቆጠሩ የኦሮሚያ ክልል ወጣቶች ወደ ሶማሌ ክልል እየተሰደዱ ሲሆን በተለያዩ ኬላዎች ላይ እነዚህን የሚሸሹትን ወጣቶች ለመያዝ ጥብቅ ቁጥጥር እየተደረገ መሆኑን ታውቋል። በምስራቅና ምዕራብ ሐረርጌ ከፍተኛ ቁጥር ያለው ወጣቶችን አፍሶ ወደ ጦር ማሰልጠኛ ካምፖች እየተወሰዱ እንደሆነ የተገለጸ ሲሆን በወለጋ ሆሮ ጉድሩ አርሶ አደሮች ጭምር በሲርና ጋቸና ስልጠና እንዲወስዱ እየተገደዱ እንደሆነም ታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ጎንደር፣ ሸዋና ወሎ ላይ በርካታ አውደ ውጊያዎች ማድረጉን አስታውቋል። የአማራ ፋኖ ህዝባዊ ድርጅት በተመሳሳይ በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ያደረሱ ጥቃቶችን መፈጸሙን ለአንከር ሚዲያ በላከው መረጃ ላይ ገልጿል። በዛሬው ዕለት በጎጃም በደቡብ አቸፈር ሐሙሲት እነማይ ወይራ ላይ ከፍተኛ ውጊያ እየተደረገ እንዳለም ከአማራ ፋኖ በጎጃም የተገኘው መረጃ ያመለክታል። ያለፉትን 2 ቀናት መረጃዎችን በመሰብሰብ የዘውትር ተሳታፊያችን ያዘጋጀውን ሪፖርት ቀጥሎ ያቀርብልናል። የአማራ ፋኖ ብሔራዊ ኃይል ከጎንደር ከተማ አቅራቢያ የዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ድልበር ብርጌድ ከማክሰኝት ከተማ ተነስቶ ወደ በለሳ ሲጓዝ በነበረ የአገዛዙ ጦር ላይ ድንዘዛ በተባለ ቦታ ላይ የፋኖ ኃይሎች የደፈጣ ጥቃት በመፈጸም ከፍተኛ ጉዳት ደርሶበት የበለሳ ከተማን ለመያዝ እንቅስቃሴ ሲያደርግ የነበረው የመከላከያ ሰራዊት ተመቶ ወደ መጣበት እንዲመለስ መደረጉንና ሲጓዝበት የነበረው የመከላከያ ኮንቮይ ወታደራዊ መኪኖች ተመተውበት ተቃጥለው እንዲሁም ከፍተኛ ምርኮኛና የሰራዊት ሙት ደርሶበት ስንቅና ትጥቁን አስረክቦ ወደ መጣበት ወደ ማክሰኝት ከተማ እንዲመለስ መደረጉን ነው ከተያይዞ የደረሰን ዜና የሚያመላክተው። በዚህ ድንዘዛ በተባለች ቀበሌ ላይ የደፈጣ ጥቃት የፈጸመው የአማራ ፋኖ ብሔራዊ ኃይል በፈጸመው ማጥቃት ከ25 በላይ የክላሽ ጥቁር ክላሽ መማረክ መቻሉን ተመላክቷል። የአማራ ፋኖ በጎጃም በምስራቅ ጎጃም ባሶ ሊበን ወረዳ ኮርክ ከተማ ላይ ከፍተኛ ጥቃት ፈጽሟል። የአዲስ አለማየሁ 7ኛ ክፍለ ጦር አብራጅት ብርጌድ በከተማዋ ሰፍሮ በነበረው የአገዛዙ ጥምር ጦር ላይ ጥቃት በመፈጸም የአብራጅት ብርጌድ በ3 አቅጣጫ የነበረው ምሽግ ሙሉ በሙሉ አጥቅቶ ከተማዋን ተቆጣጥሯል። የኮር ከተማን በተቆጣጠረበት ሰዓት በተደረገው ውጊያ የተሸነፈው የአገዛዙ ጦር ጊዮርጊስ ቤተክርስቲያን ውስጥ በመግባት ራሱን እየተከላከለ ሲሆን የፋኖ ኃይሎች ቤተክርስቲያንን አንመታም በማለት ከተማዋን ብቻ በመቆጣጠር ሰራዊቱን በማረጋጋት ላይ እንደሆኑና እጅ እንዲሰጥ እየጠየቁ መሆኑን ዘግይቶ የደረሰን ዜና ያመላክታል። በተደረገው ውጊያ ከ26 በላይ የመከላከያ ሰራዊት አባላት ሲደመሰሱ ከ31 በላይ ማቁሰል ሲቻል በርካታ የሰራዊቱ ተኳሾችና ክላሽንኮቭ ጨምሮ ስናይፐርና ብሬኖችን መማረክ መቻላቸውን ነው ተያይዞ የደረሰኝ መረጃ የሚያመላክተው። የጎጃም አገው ምድር 3ኛ ክፍለ ጦር ከኢስማላ ከባላንክና ከሊበን ተወጣጦ ወደ አምበሽን ሲጓዝ የነበረው የመከላከያ ሰራዊት የቢትወደድ አያሌው መኮንን ብርጌድ የደፈጣ ጥቃት በመፈጸም በአገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሶበት የአምበሽን ከተማ ላይ ደርሶ የነበረው የመከላከያ ሰራዊት ወደ ሊበን ከተማ እንዲመለስ መደረጉን ተያይዞ የደረሰን ዜና ያመላክታል። በሌላ ዜና የ5ኛ ክፍለ ጦር ገረመው ወንዳወቅ ብርጌድ
በቋሪት ወረዳ ቅስቀሳ በተባለ ቀበሌ ላይ በተደረገ ማጥቃት ከፍተኛ ጉዳት እንደደረሰበት ተያይዞ የደረሰን ዜና ያመላክታል። ይህ በእንዲህ እንዳለ በደቡብ ጎንደር ከ5 ቀን በፊት በደቡብ ጎንደር የምትገኘውን የታሽጋይንት ወረዳ ዋና ከተማ አርብ ገበያ ላይ በተደረገ ከባድ ትንቅንቅ የመከላከያ ሰራዊቱ ተመቶ ወደ ደብረታቦር ከተማና ወደ ነፋስ መውጫ ከተማ የሸሸ ቢሆንም ተመልሶ ከተማዋን ለመያዝ እንደገና ተደራጅቶ መልሶ ለመያዝ ሙከራ ያደረገው የመከላከያ ሰራዊት አባላት እንዲሁም ሸጋው ማርዬ በተባለ ጫካ ውስጥ የአድማ ብተናና የሚሊሻ አባላት ተደብቀው በመቆየት ከተማዋን ለመቆጣጠር ከፍተኛ ጥረት ያደረጉ ቢሆንም በርካታ የጠላት ኃይል ተደምስሶ ከተማዋን ለመያዝ ያደረገው ጥረት ሳይሳካለት ቀርቷል። በሚሊሻ በፖሊስ በአድማ ብተና ኃይሎች ላይ ጥቃት ደርሶ ከፍተኛ ጉዳት የደረሰባቸው ሲሆን በተለይ ታጠቅ ከፍተኛ ሁለተኛ ደረጃ ትምህርት ቤት ላይ መሽጎ የነበረው የአድማ ብተና ኃይል ሙሉ በሙሉ ተመቶ ታሽጋይንትን ሙሉ በሙሉ ማጽዳት መቻላቸውን የአማራ ፋኖ ብሔራዊ ኃይል አስታውቋል። ወደ ላይ ጋይንትም እንዲሸሽ ተደርጓል በማለት የፖሊስ ኃላፊዎችን ጨምሮ ብዛት ያለው የመከላከያ ሰራዊት አባላት መመታቱን ገልጸዋል። ይህ በእንዲህ እንዳለ የአገዛዙ 104ኛ ክፍለ ጦር 4ኛ ሻለቃ አባል የሆኑት የሪፐብሊካን ጋርድ አባላት አንድ ስናይፐርና አንድ ክላሽ በመያዝ የምስራቅ አማራ ቀጠና አሳምነው ክፍለ ጦሩን መቀላቀላቸውን አስታውቀዋል። የ104ኛ ኮማንዶ ኃይሎች በዋጃ ከተማ መሽጎ የሚገኝ ሲሆን አሁን እጃቸውን እንዲሰጡ ምክንያት ለበርካታ ጊዜ በውጊያ በመከርማችንና አሁንም ተጨማሪ ውጊያዎችን ከትግራይ ኃይሎችና ከኤርትራ ጋር ለማድረግ ከፍተኛ ዝግጅት እያደረገ በመሆኑና የውጊያ መሰላቸት በሰራዊቱ ላይ በመምጣቱ ምክንያት መዋጋት አንፈልግም በማለት ስናይፐርና ክላሽ በመያዝ ያሳምነው ክፍለ ጦርን መቀላቀል ችለዋል። ይህ በእንዲህ እንዳለ የኮሎኔል ታደሰ ሙሉነህ 1ኛ ክፍለ ጦር 4 ክላሽን በመያዝ 4 የመከላከያ አባላት እጃቸውን መስጠታቸውን ገልጸዋል። እንዲሁም የቀኝ ጌታ የወፍታዬ ንጉሴ 6ኛ ክፍለ ጦር የስናን አባጅሜ ብርጌድ 9 የመከላከያ ሰራዊት አባላት ከነትጥቃቸው መቀላቀላቸውን አስታውቀዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ ንጉስ ሚካኤል አሊኮር መብረቁ ክፍለ ጦር ከሸዋን ግዛው ክፍለ ጦር ጋር በጋራ በመሆን በከለላ ወረዳ ስር የሚገኙ ከተሞችን ደገር፣ ቅዳም ገበያ፣ ሻፊ፣ ቆርኪ፣ አቤት ውሃ፣ ቲርቲራ ከተሞችን ማምሻውን በተደረገው ማጥቃት ከተሞችን ሙሉ በሙሉ መቆጣጠራቸውን አስታውቀዋል። በዚህ ውጊያ 2 የአገዛዙ ጦር ወታደራዊ ተሽከርካሪዎች ሲማረኩ በሰራዊቱ ላይ ከፍተኛ ቁሳዊና ወታደራዊ ኪሳራ መድረሱን አያይዘው ገልጸዋል። የአገዛዙ ጦር እነዚህን ቦታዎች ለቆ ወደ ከለላ ከተማ የሸሸ ቢሆንም የፋኖ ኃይሎች ተከታትለው እያጠቁ ይገኛሉ ተብሏል። አሁን ዘግይቶ በደረሰን ዜና መሰረት ዛሬ የአፋሕድ ወሎ ቤተ አማራ ጠቅላይ ግዛት እዝ ስር የሚገኙ ልዩ ተወርዋሪ ክፍለ ጦር፣ ጽናት ክፍለ ጦር፣ መቅደላ ክፍለ ጦር፣ ንጉስ ሚካኤል ክፍለ ጦር ከአባይ ሸለቆ ብርጌድ ጋር በመቀናጀት የከለላ ወረዳን ሙሉ በሙሉ ተቆጣጥሯታል። የተማም ብርጌድ አስቀድሞ የልጓማና ቲርቲራ ከተሞችን በመቆጣጠር የአገዛዙን ጦር በመቁረጥ የሸዋን ግዛው ክፍለ ጦር ደግሞ የደገር ከተማን በመቁረጥ ታላቅ ጀብዱ ፈጽመዋል ተብሏል። በመጨረሻም ጽናት ክፍለ ጦርና መቅደላ ክፍለ ጦር በጋራ ከለላ ከተማን ለመቆጣጠር ችለዋል። የተገኘው ድል አሁን ገና ያለቀ በመሆኑ አጠቃላይ የተገኘውን ወታደራዊና ቁሳዊ ድሎችን ለመግለጽ የማይቻል በመሆኑ በሚቀጥለው የምናቀርብ ይሆናል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ የሻለቃ ዘመቻ ኦፕሬተር እና አንድ ተጨማሪ ኃይል ፋኖን ተቀላቅሏል። የሰሜን ምስራቅ እዝ 58ኛ ክፍለ ጦር አባሎች 3 ክላሽና 2 የመገናኛ ሬዲዮኖችን በመያዝ የዞብል አምባ ክፍለ ጦርን ተቀላቅለዋል ተብሏል።